ሰው መደበኛ ጸሎቱን ከመጸለዩ በፊት ጌታዬ ሆይ እኔ በፊት ልጸልይ የሚገባኝ ሰው አይደለሁም። እኔ ወንድሞቼን እጠላለሁ፣ እህቶቼን እጠላለሁ፣ አባቶቼን እጠላለሁ፣ እፈርዳለሁ፣ እተቻለሁ። እንዲያው ይህን ሲያደርግ በከንፈር በመናገር አይደለም፣ በህሊናችን እየሄድን በቀኑ ሙሉ ማንን ተችቻለሁ፣ ማንን አነውሬያለሁ፣ ማንን ነቅፌያለሁ፣ ማንን አንቋሽሻለሁ፣ በማን ላይ አቃቂር ተናግሬያለሁ ብሎ እያስታወሰ ከልቡ ይህን በማድረጉ እየተጸጸተና ወደፊት ላለማድረግ ህሊናውን እያዘጋጀ ይህን በድያለሁ፣ በፊት በደለኛ ነኝ፣ ይቅር በለኝ ካለ በኋላ ወደ እንዲያውም አባ እንጦንስ የሚሉት ምንድነው? ትንሽ ይህን እያለ ይህን እያሰበ ስግደት ትንሽ 3-4 ስግደት 10-12 ስግደት ከቻለ 24 ከቻለ 41 ከቻለ 50-60 ሰግዶ ከዚያ በኋላ ጸሎቱን ቢጀምረው የንባን ጸጋ እግዚአብሔር ይሰጠዋል ይላል። ይቅር በለኝ እያለ ያው ክርስቲያኖች ስንሰግድም እንዲያው ዝም ብሎ እንደ ጂምናስቲክ ብድግ ውድቅ ማለት አይደለም። እንደዛ አይደለም። ቆሞ አስተውሎ ቀጥ ብሎ ቆሞ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እባክህ እኔን የበደልኩን ኃጢአቴን ይቅር በለኝ እያለ ቀስ ብሎ ወድቆ በግንባሩ ሰግዶ ቀስ ብሎ መነሳት። ስፖርት አይደለም የምንሰራው ክርስቲያኖች፣ በልብ መንበርከክ ነው። በደንብ ቀጥ ብለን እየቆምን እንደገና እየሄድን ስርዓት አለው ስግደት። ህሊናችን ፍጹም ከእግዚአብሔር ጋር ሆኖ እኔን በደለኛውን ይቅር በለኝ እያለ ስግደትን አስቀድሞ ይህንን ሲተቸው፣ ሲናገረው፣ ሲሳደበው፣ ሲያማያወለውን እያሰበ በዚህ አንደበት እንዴት አድርጌ አንተን አመሰግንሃለሁ፣ እንዴት ስዬ እጸልያለሁ፣ እባክህ ይቅር በለኝ እያለ ይሄን አስቀድሞ ያደረገ ሰው ነፍሱን አስቀድሞ የሰርጉን ልብስ አለበሳት ማለት። ከዚያ በኋላ ውጣ ይለው፣ ከዚያ በኋላ ጸጋ ይሰጠዋል፣ ከዚያ በኋላ ጸሎቱን ይሰማለታል፣ ይቀበልለታል፣ እንደገና ይወለዳል፣ ይታደሳል ማለት በዚህ መንገድ ነው። ክርስቲያኖች እንዲህ አድርገን ለመጸለይና ከእግዚአብሔር ለመገናኘት ያብቃል። ጸሎት ዝም ብሎ ብትሰማው ስማው ተብሎ የሚነገር ነገር አይደለም። ክርስቲያኖች በደንብ ራስን አዘጋጅቶ የቆሙበትን ቦታ አውቆ በአይነ ህሊና ክርስቶስን ስሎ በደንብ አድርጎ ምንዝረከረከውን ሁሉ አስበን እየተጸጸትን በመኝታችን ጧት ስንነሳም በመኝታችን ጊዜ በሌሊት ያሰብናቸው ሐሳቦች አሉ፣ የቃዠናቸው ቅዠቶች አሉ። ቅዠቶቻችን እነዚያ ሁሉ የኃጢአተኝነታችን ማስረጃዎች ናቸው። በነገራችን ላይ አይምሮአችን ሰላም ሲያገኝ እነዚያ ሁሉ የለም። በእርግጠኝነት ሰው ወደ እግዚአብሔር እየቀረበ አይምሮው ሰላም እያገኘ ሲሄድ ቅዠት ምናምን ሁሉ እየጠፋ ነው የሚሄደው። መንፈስ ቅዱስ ይጠብቀዋል፣ ይጎበኘዋል። ክርስቲያኖች እነዚያ ሁሉ የድካማችን ማሳያዎች ናቸው፣ የአመጻችን ምልክቶች ናቸው። ስለዚህ በሰላም አሳድረኸኛል፣ ግን ደግሞ እኔ ካንተ ጋር አላደርኩም፣ እኔ ከስጋዬ ጋር ነው ያደርኩ። ምናያቸው ሰዎች አሉ። ያ ሁሉ በቀን ከምንመኘው ከምናስበው የጌታ ተገናኝ ያን እያደረገ ራሱን እየገሰጸ በትህትና የቀረበ ሰው የሰርጉን ልብስ የለበሰ ሰው ያ ነው። ያን ክርስቶስ ውጣ አይለው። ክርስቲያኖች ይህን አድርገን ለመጸለይ አምላካችን እግዚአብሔር ይርዳል።